ቤቴ ውስጥ ብዙ መጽሐፍ ደርድሬ አስቀምጫለሁ። ግን እንዴት ላንብበው? ማንበብ አልቻልኩም ያላችሁ ተጨንቃችኋል? እንግዲያውስ ይሄ ቪዲዮ ላንተ ነው፣ ለአንቺ ነው። በአጭር ጊዜ ውስጥ በደንብ ማንበብ ትችላላችሁ። አንብቡልኝ ማለት ቀርቶ ታነቡላችኋላችሁ። እርሶም ተምረው ራስዎን ለመለወጥ ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ ደውሉልኝ። በፈለጉት ቀን እናስተምሮታለን። ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች፣ በዛሬው በክፍል 3 የአማርኛ ፊደላት ትምህርታችን ከቀ እስከ ተ ያሉትን የፊደል ቤተሰቦች የምንመለከት ይሆናል። ባሳለፍነው በክፍል 1 እና በክፍል 2 የአማርኛ ፊደላት ትምህርታችን ከሀ እስከ ሸ ያሉትን ፊደላት ተማምረናል። በመጀመሪያ ይህን ካላያችሁት እንድታዩት ጋብዛለሁ። እንደተለመደው በቪዲዮአችን መጨረሻ ደግሞ በእነዚህ አሁን ያየናቸውን ፊደላት በመገጣጠም ቃላት በቀላሉ እንዴት እንደምንመሰርት እናያለን። ከዚህ ባሻገር መጨረሻ ላይ ዛሬ ከተማርነው ትምህርት ጥያቄ ሰጣችሁና መልሳችሁን በኮሜንት ታሳውቁኛላችሁ። በዚሁ አጋጣሚ አሁን ከምናስተምራቸው ልጆች ጋር በግልም ወይም በቡድን ባሉበት ሆነው አማርኛን አቀላጥፈው መማር ከፈለጉ ከታች ባለው ስልክ ይደውሉልን። ወደ ዛሬው ትምህርታችን ስናልፍ ፊደሎች ከፊትም ከኋላም በቀላሉ እንዴት እንደሚነበቡ እናያለን። ስለዚህ እናንተም በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል ነውና ደብተርና እስክሪብቶ አውጥታችሁ እየጻፋችሁ አብረን እንማማር። በመጀመሪያ የምንመለከተው ቀ ሲጻፍ አንድ ቋሚ መስመር አድርገን መሃል ላይ በሁለቱም በኩል ቀለበት ማድረግ ማለት ነው። የቀ ሁለተኛ ቤቱ ቁ ደግሞ ሲጻፍ የመጀመሪያዋን ቀን እንጽፍና ጭረቷን ከጎኑ እናደርጋለን ማለት ነው። ሶስተኛ ቤቷ ቂ ደግሞ ሲጻፍ የመጀመሪያዋን ቀን እንጽፍና ጭረቷን እታች እግሯ ስር ወደ ቀኝ ይሆናል ማለት ነው። እግሩ ስር አራተኛ ቤቱ ቃ ሲጻፍ ከቂ በተቃራኒ ቂ ወደ ቀኝ ነበር እግሩ ስር፣ ቃ ደግሞ ወደ ግራ ይሆናል ማለት ነው። አምስተኛ ቤቱ ቄ ሲጻፍ ሁሌም እንዳልኳቸው መጀመሪያ ስንጀምር ሁሉም አምስተኛ ቤቱ በቀኝ በኩል እግሩ ስር ቀለበት ይኖረዋል ማለት ነው። ስድስተኛ ቤቱ ቅ ሲጻፍ የመጀመሪያዋን ቀን እንጽፍና አናቷን ወደ ግራ ጥፍ አድርገን በትንሹ ወደ ላይ ወጣ እናደርጓለን ማለት ነው። ሰባተኛው የመጨረሻው ቆ ሲጻፍ የመጀመሪያ ቤቱን ቀን እንጽፍና አናቷ ላይ ቀለበት እናደርጋለን። መልካም፣ እስኪ ደግሞ ከጀርባ እናንበባቸው። ቅ ቄ ቃ ቂ ቁ ቀ። በቀጣይ የምንመለከተው በሲጻፍ መጀመሪያ ያየናትን ሀሌታ ውሃን ገልብጦ መጻፍ ማለት ነው። የበ ሁለተኛ ቤቱ ቡ ሲጻፍ የመጀመሪያ ቤቱን በእንጽፈን በቀኝ በኩል ከጎኑ ጭረት እናደርጋለን። ሶስተኛ ቤቱ ቢ ሲጻፍ የመጀመሪያውን በእንጽፈን ጭረቱ እግሩ ስር ይሆናል ማለት ነው ወደ ቀኝ። አራተኛ ቤቱ ባ ሲጻፍ የመጀመሪያ እግሩ አነስ ይላል። አምስተኛ ቤቱ ቤ ሲጻፍ የመጀመሪያዋን በን እንጽፍና
በቀኝ በኩል እግሯ ስር ቀለበት እናደርጋለን። ስድስተኛ ቤቱ ብ ሲጻፍ ከሁለተኛው ቡ በተቃራኒ፣ ሁለተኛው ቡ በቀኝ በኩል ነበር ጭረቱ። ስድስተኛው ብ ደግሞ ወደ በግራ በኩል ነው ጭረቱ የሚኖረው ማለት ነው። ሰባተኛው የመጨረሻው ቦ ደግሞ ሲጻፍ ከአራተኛው ባ በተቃራኒ፣ አራተኛው ባ የመጀመሪያ እግሩ ነበር የሚያንሰው፣ ሰባተኛው ቦ የመጨረሻ እግሩ አነስ ይላል ማለት ነው። መልካም፣ እስኪ ከጀርባ አብረን እናንባቸው። ቦ ብ ቤ ባ ቢ ቡ በ። በቀጣይ የምንመለከተው ቨ ሲጻፍ አሁን ያየናትን በንንጽፍና አናቱ ላይ ጭረት ማድረግ ማለት ነው። ጭረቱና በፊደል አይገናኝም፣ ክፍተት አላቸው መሀል ላይ ማለት ነው። ሁለተኛ ቤቱ vu ሲጻፍ የመጀመሪያዋን ቨን እንጽፍና በቀኝ በኩል ከጎኑ ጭረት እናደርጋለን። ሶስተኛ ቤቱ ቪ ሲጻፍ እንደምታዩት ጭረቱ እግሯ ስር ይሆናል ማለት ነው። አራተኛ ቤቱ ቫ ሲጻፍ የመጀመሪያ እግሩ ነስ ይላል። አምስተኛ ቤቱ ቬ ሲጻፍ በቀኝ በኩል እግሯ ስር ቀለበት ይኖረዋል። ስድስተኛ ቤቱ ቭ ሲጻፍ ጭረቱ የሚሆነው በግራ በኩል ነው ማለት ነው። ጭረቱ የሚሆነው በግራ በኩል ነው። ሰባተኛው የመጨረሻው ቮ ሲጻፍ የመጨረሻ እግሩ አነስ ይላል። እንደምታዩት ከበው የሚለያቸው በአናቱ ላይ ጭረት የለውም፣ እኚህ ግን አናታቸው ላይ ጭረት አለው ማለት ነው። በሱ ነው ሙሉ የሚለያዩት፣ አንድ አይነቱ ነው። እስኪ ከጀርባ አብረን እናንብባቸው። ቮ ቭ ቬ ቫ ቪ ቡ ቨ። በቀጣይ የምንመለከተው ተ ሲጻፍ እንደምታዩት መስቀል ምልክት ወይም መደመር ምልክት ይሆነዋል ማለት ነው። ሁለተኛ ቤቱ ቱ ሲጻፍ የመጀመሪያዋን ተን እንጽፍና በቀኝ በኩል ከጎኑ ጭረት እናደርጋለን። ሶስተኛ ቤቱ ቲ ደግሞ ሲጻፍ የመጀመሪያዋን ተን ጽፈን ጭረቷ እግሯ ስር ወደ ቀኝ ይሆናል ማለት ነው። አራተኛ ቤቱ ታ ሲጻፍ ከቲ በተቃራኒ፣ ቲ ወደ ቀኝ ነበር፣ ታ ግን ወደ ግራ ይሆናል ጭረቱ ማለት ነው። አምስተኛ ቤቱ ቴ ሲጻፍ የመጀመሪያዋን ተ ጽፈን በቀኝ በኩል እግሯ ስር ቀለበት እናደርጋለን። ስድስተኛ ቤቱ ት ሲጻፍ የመጀመሪያዋን ተን ጽፈን አናቷን ወደ ግራ ትንሽ እጥፍ አድርገን ከዛ ወደ ላይ ወጣ እናደርገዋለን። ሰባተኛው የመጨረሻው ቶ ሲጻፍ የመጀመሪያዋን ተን ጽፈን አናቱ ላይ ቀለበት እናደርጋለን ማለት ነው። መልካም፣ እስኪ ከጀርባ አብረን እናንብባቸው። ት ቴ ታ ቲ ቱ ተ። በቪዲዮ መጀመሪያ ላይ ሙሉውን ከተከታተላችሁ መጨረሻ ላይ ፊደሎቹን በመገጣጠም ቃላት እንመሰርታለን ባልኳችሁ መሰረት አሁን ወደ ቃላት ምስረታው እናልፋለን። ባለ 2 ፊደላትና ባለ 3 ፊደላት ቃላትን እንዴት እንደምንጽፍና እንዴት እንደምናነብ እንመለከታለን። በመጀመሪያ የምንመለከተው ቃል ባለ 2 ፊደል ሲሆን
የመጀመሪያው ፊደል በ የበ አንደኛ ቤት በ። ቀጥሎ ደግሞ የረ ስድስተኛ ቤት እስኪ እናንብበው። ረ ሩ ሪ ራ ሬ ር ር ሁለቱ አንድ ላይ በር 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 መግቢያ በር ማለት በር። ቀጣዩን ደግሞ ስንመለከት የተ ሁለተኛ ቤት እስኪ እናንብበው። ተ ቱ ቱ። ቀጥሎ ደግሞ እንዲሁ እዚሁኛው ቤት የተ አራተኛ ቤቱ ተ ቱ ቲ ታ ታ። ሁለቱ ምን ይሆናል? ቱ ታ ቱ ታ ቱታ ቱታ የሚለውን ቃል ይሰጠናል ማለት ነው። ቀጥሎ ደግሞ የበ ስድስተኛ ቤት ብ ብ። እስኪ እናንብባቸው። በ ቡ ቢ ባ ቤ ብ ስድስተኛ ቤት። ቀጥሎ ደግሞ የረ ስድስተኛ ቤት እስኪ እናንብበው። ረ ሩ ሪ ራ ሬ ር ር። ሁለቱ አንድ ላይ ምን ይሆናል? ብር 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 የሚለውን ቃል ይሰጠናል ማለት ነው። በቀጣይ የምናየው ደግሞ ባለ 3 ፊደል ቃል ሲሆን ቀ የቀ የመጀመሪያ ቤት ቀ። ቀጥሎ ደግሞ እንዲሁ የበ የመጀመሪያ ቤት በ በ። ቀጥሎ የተ ሰባተኛ ቤት እስኪ እናንብበው። ተ ቱ ቲ ታ ቴ ት ቶ ቶ ቶ። ሶስቱ አንድ ላይ ምን ይሆናል? ቀበቶ 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 የሚለውን ቃል ይሰጠናል ማለት ነው። ቀጥሎ ደግሞ ተ የተ አንደኛ ቤት ተ። ቀጥሎ የመ አራተኛ ቤት እስኪ እናንብበው። መ ሙ ሚ ማ ማ። በመቀጠል የረ ሶስተኛ ቤት ረ ሩ ሪ ሪ። ሶስተኛው ምን ይሆናል? አንድ ላይ ተማሪ 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 የሚለውን ቃል ይሰጠናል ማለት ነው። በመቀጠል መጨረሻ የምናየው የቀ የመጀመሪያ ቤቱ ቀ ቀ። ቀጥሎ እንዲሁ የበ የመጀመሪያ ቤቱ በ በ። በመቀጠል የለ አምስተኛ ቤቱ እስኪ እናንብበው። ለ ሉ ሊ ላ ሌ አምስተኛ ቤቱ ሌ። ሶስቱ ምን ይሆናል? ቀበሌ 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 የሚለውን ቃል ይሰጠናል ማለት ነው። የዛሬ ቪዲዮ የተማማርነውን ይመስል ነበር። እናንተም በኮሜንት በርበሬ እስኪ በርበሬ የሚለውን ባለ 4 ፊደል ነው። በርበሬ የሚለውን ቃል እስኪ በኮሜንት ጽፋችሁ አሳውቁኝ። በቀጣይ በአዲስና ጠቃሚ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።